ሰላም ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? ዛሬም እንደተለመደው አንድ አጠር ያለች ነገር ግን መፍትሄዋ ረዘም ያለ ጥቅም የሚሰጥ የመስተፋቅር አስማት ይዤላችሁ መጥቻለሁ። ይህንን አስማት ያመጣሁበት ምክንያቱም ብዙ ሰዎች በሀሳብ መስጫው ስር በተደጋጋሚ እየጠየቃችሁኝ ትገኛላችሁ። መስተፋቅር ስራለን የሚሉ ጽሁፎችን በተደጋጋሚ እያየሁ ነውና ዛሬ ደግሞ ለእናንተ የሚሆነውን ቀላሉን መስተፋቅር ይዤላችሁ መጥቻለሁ። ማንም ሰው ማድረግ ይችላል። ነገር ግን ኃላፊነት መውሰድ ደግሞ ይጠበቅባችኋል። ማንንም ሰው ላለመጉዳት እናንተ ከልብ አፍቅራችሁ የሆነን ሰው ለመጉዳት ሳይሆን ከልብ ፍላጎት ባላችሁ ጊዜ የምትጠቀሙበት የመስተፋቅር አይነት ነውና በኃላፊነት ተጠቀሙት እላችኋለሁ። እንግዲህ ውድ ቻናሌ ቤተሰቦች ቪዲዮዬን ከወደዳችሁት ላይክ አድርጉ። አዳዲስ የሆናችሁ ሰዎች ደግሞ ቻናሉን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በዛውም የተለያዩ መፍትሄዎችን መንፈሳዊ መፍትሄዎችንና የአስማት ውጤቶችን የምታገኙበት ቻናል ነው። እንግዲህ ውድ ቻናሌ ቤተሰቦች ለዛሬ የሚያስፈልጋችሁ ነገሮች እዚህ በስክሪኑ ላይ እንደምታዩት ልሙጥ ወረቀት እንዲሁም ደግሞ ትንሽ ልሙጥ ወረቀት እንዲሁም ቀይ ቀለም ነው የሚያስፈልጋችሁ። ቀይ መጻፊያ አልኮል የሌለው የትኛውንም ቀይ ቀለም መጠቀም ትችላላችሁ። ነገር ግን እኔ እዚህ በቪዲዮ ላይ የማሳያችሁ ምሳሌ ስለሆነ በጥቁር ስክሪፕቶ እየጻፍኩ አደራረጉን ነው ማሳያችሁ በትክክለኛው ማድረግ ስለማይሆንልኝ ማለቴ ነው። ከዛ ቀጥሎ በወረቀቱ ላይ እንደምታዩት ሙሉ ስሙን የምትወዱትን ያፈቀራችሁትን ሰው ሙሉ ስም ትጽፋላችሁ። ከዛ በኋላ በጻፋችሁት ወረቀት ላይ ምራቃችሁን በጣታችሁ ነክታችሁ ወረቀቱን ትቀቡታላችሁ ማለት ነው። ከዛ በስተመጨረሻ ከጸጉራችሁ ላይ የተወሰነች ትንሽ ዘለላ ወስዳችሁ በወረቀቱ ላይ ታደርጉታላችሁ። ከዛ በስተመጨረሻ ወረቀቱን ጠቅልላችሁ በእሳት ማቃጠል ነው ማለት ነው። ስታቃጥሉት ወረቀቱ ነዶ አመድ ወደ አመድነት እስከሚቀየር ድረስ ያንን ያፈቀራችሁትን ሰው በሀሳባችሁ እያሰባችሁ ወደ እናንተ እንዲመጣ መመኘት ነው ማለት ነው። እንግዲህ ውድ ቻናሌ ቤተሰቦች ቀላል ይመስላል። ነገር ግን ውጤቱ እጅግ ከፍ ያለ ነውና ወጣቶች ኃላፊነቱን ወስዳችሁ ተጠቀሙበት። ስለሆነላችሁ ብቻ ሰዎችን እንዳትጎዱ እላለሁኝ። በሌላ መፍትሄ ደግሞ እመጣለሁ። ቸር ሰንብቱ።